በቀን ከ200 በላይ ጥይት የሚወርድበት፣ ሰዎች በቤታቸው ለመቆየት እንኳን የማይደፍሩባት፣ የፖሊስ ስርዓት የተሰበረ መሆኑ፣ እንደ ተቃጠለ ከተማ የሚመስል የዓለም እጅግ አደገኛ ከተማ ሄይቲ። በመጀመሪያ ለውጥ ያለባት ይመስላል። ህዝቡም ተንቀሳቃሽ፣ ገበሬዎች ይሸጣሉ፣ መኪናዎች ይጮሃሉ። ግን ይህ የተሸፈነ ፍጥረት ነው። እውነት በቀስታ ይታይ። ከተማው በወንጀል ቡድኖች፣ በብስጭትና በችግር የተከፈለ ነው። በዓለም በጣም አደገኛ ከተማ ውስጥ እጅግ አስገራሚ ነገሮች፣ ከፍተኛ ትግል፣ የወንጀል ቡድኖች፣ መቆጣጠር የተሳነው የሀገሪቷ መንግስት ውድቀት፣ ድህነትና የህይወት አስደንጋጭ ክስተቶች። ብዙውን ጊዜ ሃይቲ በዓለም ላይ በጣም አደገኛ እንደሆነ የሚያሳይ እውነታ። የዚህ አካባቢ ነዋሪዎች በዚህ በምን ጊዜ ምን ሊከሰት እንደሚችል አያውቁም። በቀን እንደመሆኑ ተስፋ አለ። ወደ አመሻሽ የሃይቲ ሰማይ ሌላ ዓለም መስሎ ይታያል። ይህ የሚታየው የመደበኛ የቤተሰብ እውነት ዕለት ተዕለት ትግል ነው። በጣም አደገኛ ቦታ ቢሆንም ህይወት እየቀጠለ ነው። ልጆች ይጮታሉ፣ እናቶች እንጀራን ይሸጣሉ። ግን ከባድ ፍርሃት አብሯቸው ነው። በየቀኑ የመሳሪያ ድምፅ መስማት መደበኛ ህይወት አድርገውታል። ሃይቲ ዛሬ በዓለም ላይ ከባድ የደህንነት ችግር ያለባት ሀገር መሆኗ ምክንያት መንግስት በተለያዩ ግፊቶች መካከል ሲዘወተር ይታያል። ይህ ተደባባሪነትን የሚፈጥሩ 5 ዋና ምክንያቶች አሉ። ለመንግስት የሚሰጥ የህዝብ ድምፅ አለመኖር። ሃይቲ ብዙውን ጊዜ ያለ መሪና ያለ መንግስት ቆይታለች። ፕሬዝዳንቱ ከተገደለ በኋላ የተቋቋመ መንግስት አልነበር። ህገ መንግስት ያቆመ ፕላን አልነበር። ይህ በተለይ ውሳኔው እንዲዘወትር ምክንያት ይሆናል። የወንጀል ቡድኖች በኃይል መቀመጣቸው። ዛሬ ከ70 በመቶ በላይ የሀገሪቷን ዋና ከተማን ጨምሮ በወንጀል ቡድኖች ቁጥጥር ስር ወድቃ ትገኛለች። መንግስት ይህንን ችግር ለመፍታት በቂ ኃይል እንዳሌለው ዘገባዎች ያስረዳሉ። ሙሉ ከተማዎች በቡድኑ ቁጥጥር ስር ናቸው። ወታደሮችና ፖሊሶች ቁጥራቸው እዚህ ግባ የማይባልና የሽብር ቡድኑን መቋቋም የማይችሉ እና በቂ የጦር መሳሪያ ችግር ያለባቸው ናቸው። በዚህ ሁኔታ መንግስት በወንጀል ቡድኖችና በህዝብ መካከል ተደባባሪነትን ፈጥሯል። የውጭ ድብደባ። ዩናይትድ ኔሽን፣ ዩናይትድ ስቴትስ፣ ካናዳና የአፍሪካ ሀገራቶች በሃይቲ መንግስት ላይ ብዙ ጫና አቅርበዋል። የሰላማዊ ኃይል ልኬት፣ የመንግስት ቅድመ መዋቅር መቀየር፣ ምክንያታዊ መርሃ ግብርን ማሻሻል። እነዚህ ሁሉ በአንድ ጊዜ ውሳኔውን ለመውሰድ ትልቅ ጭንቀትን ፈጥሯል። የብድርና የድሆች ግፊት። በሃይቲ ከ80 በመቶ በላይ ህዝቦቻቸው ድሃ ናቸው። የተለያዩ የብድር ጫናዎች ብዙ ናቸው። ስለዚህ የመንግስት በገንዘብ እጥረት ሲጨነቅ ውሳኔ መስጠት አይችልም። ለሃይቲ እነዚህ ሁሉ ነገሮች በአንድ ቦታ ይገኛሉ። የፖሊስ ብቃት ውድቀት፣ የፍትህ ተቋማት መሰባበር፣ የፖለቲካ ችግር አበዛዝ፣ የህዝብ ምርጫ እጥረት፣ የገንዘብ እጥረት። እነዚህን ችግሮች ለቡድኖቹ መደበቂያን ፈጥሮላቸው በሃይቲ በቀን ብቻ ከ15 እስከ 16 ሰዎች ይገደላሉ። በ2024 ዓመተ ምህረትና በ2025 ዓመተ ምህረት የተከሰተውን ድርጊት መሰረት እንደሚከተለው ታብራራ። በ2024 ዓመተ ምህረት በዩናይትድ ኔሽን ኦፊስ ኦፍ ዘ ሃይ ኮሚሽነር ፎር ሂውማን ራይት በሰጠው መረጃ መሰረት በሃይቲ ውስጥ በወንጀል ቡድኖችና በተያያዙ ጥፋቶች በአመት ከ5601 ሰዎች በግፍ ተገድለዋል። ይህ ቁጥር በቀን ቢሰላ ከ15 እስከ 16 ሰዎች ይገደላል። በ2025 መጀመሪያ በ3 ወራት ውስጥ ብቻ ከ1617 ሰዎች በግፍ ተገድለዋል። በቀን 18 ሰዎች እንደማለት ነው። የመንግስት መፍረስና የብሔራዊ መሪነት መጥፋት። በሃይቲ የሚገኝ የመንግስት መዋቅር በተፈጥሮ የተበላሸ ሁኔታ ውስጥ ይገኛል። የመጨረሻው ፕሬዝዳንት ጆቬል ሞይዝ በ2025 ተገደሉ። ከዚያ በኋላ በሃይቲ ምድር ምርጫ ተካሂዶ አያውቅም። አሁን ያለው መሪነት በህዝብ ያልተመረጠ ተላላኪ ምክር ቤት ነው። ይህ ደካማና ተቃራኒ አድርገዋል። የተስፋፋው ፍትሃዊ መከራና ተደባባሪነትን በሃይቲ ለብዙ ዓመታት የተጎዱ የመንግስት ሽብር፣ የውጭ እርዳታ፣ የገንዘብ ስርቆት፣ ከቡድኖች ጋር የፖለቲከኞች ስምምነት፣ ደካማ ተቋማት፣ ይህን ሁሉ የመንግስት እምነት ሙሉ ለሙሉ አጥፍቶታል። የውጭ ኃይሎች በፖለቲካ ላይ ያላቸው ተጽዕኖ
እነዚህ ተቋማት በሃይቲ ፖለቲካ ትልቅ ተጽዕኖ አላቸው። በሀገራት መፈራረስ ጀርባ የምትገኘው አሜሪካ፣ የተባበሩት መንግስታት፣ ዓለም አቀፍ ድንገተኛ ድጋፍ ሰጪ ተቋማት ሃይቲያውያን የውጭ ኃይል ተጽዕኖ ከመጠን በላይ እንደሆነ ያምናሉ። ሃይቲ በዓለም ላይ የመጀመሪያ ጥቁር ሕዝብ ነፃነቷን ያገኘች ሀገር ነበረች። ነገር ግን ከነፃነት በኋላ የመንግስት ችግር፣ የውጭ ግፎች፣ የውስጥ ጦርነትና ስርጭት ላያቋርጥ ይዘንባል። ሃይቲያውያን ከሚደርስባቸው መከራና ችግር ፈንቅሎ የሚያስወጣቸውን መንግስት ይጠባበቃሉ። ዛሬም በሃይቲ ሕይወት ይቀጥላል። ሌሎች ትኩስና አስተማሪ እውነተኛና ጥልቅ ትንታኔዎች እንዲደርሳችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ።